በፍኖተ ሰላም ከመቶ በላይ ንጹሃን የአማራ ተወላጆችን በግፍ ያስጨፈጨፈው የድሮን አስተኳሽ በሰዓታት ልዩነት ባልታወቁ ሰዎች መገደሉን የኢትዮ 360 የውስጥ ምንጮች ገለጹ። በዛው በፍኖተ ሰላም በሚገኝ ሆቴል ተቀምጦ የህዝብ ኃይሉን መውጫና መግቢያ ሲሰልል የከረመው የህወሓት አባል የድሮን አስተኳሽነት ኃላፊነትን ከገዳዩ ቡድን ተቀብሎ ሲንቀሳቀስ መቆየቱን ያነሳሉ። ለኢትዮ 360 መረጃውን ያደረሱትና በድሮን ባለሙያነት እያገለገሉ ያሉ ባለሙያዎች መረጃ ከሆነ ድሮኑ ድብደባ ለማካሄድ አስተኳሽ ማግኘት የግድ ይለዋል ሲሉም አሰራሩን ያስቀምጣሉ። ድሮኑ ወደሚባለው አካባቢ ይሄድ እንጂ አስተኳሹ አቅጣጫ ካልጠቆመውና ቅድመ ሁኔታዎችን ካላስተካከለት በቀር የድሮኑ ካሜራ አቅጣጫውን በራሱ ማግኘት አይችልም ሲሉም የውስጥ ባለሙያዎቹ ለኢትዮ 360 ባደረሱት መረጃ ላይ አመልክቷል። በፍኖተ ሰላምም ይሄው ነው ሲሉ ክስተቱን ይናገራሉ። በወቅቱ የህዝብ ኃይሉን እንቅስቃሴ እንዲከታተል የተላከው የህወሓት አባል በአካባቢ በሚገኝ ሆቴል ውስጥ አድፍጦ ሲጠባበቅ መቆየቱን ጠቁመዋል። ሰዓቱ ሲደርስም የድሮን ባለሙያዎቹ በቀጥታ ወደ ህዝብ ኃይሉ እንዲተኩሱ አቅጣጫ መስጠቱንም ጠቁመዋል። እንዳለመታደል ሆኖ ግን የሰጠው አቅጣጫና ደቂቃ የህዝብ ኃይሉ አባላት በአካባቢው ያልነበሩበትና በወቅቱ ከቤተ ክርስቲያን ሲመለሱና በአካባቢው ሲንቀሳቀሱ የነበሩ ንጹሃን የአማራ ተወላጆች ብቻ እንደነበሩም ያነሳሉ። በዚህም ከ100 በላይ የሚሆኑ ንጹሃን የአማራ ተወላጆች በግፍ ተጨፍጭፈዋል ሲሉም ይናገራሉ። ግለሰቡ 3 መታወቂያዎችን ይዞ ይንቀሳቀስ እንደነበረ የሚናገሩት የውስጥ ምንጮቹ በእለቱም ይህንን ግፍ ባስፈጸመ በሰዓታት ልዩነት ውስጥ ባልታወቁ ሰዎች እችን ምድር እንዲሰናበት ተደርጓልም ብለዋል። ንጹሃንን ለመግደል ከውጭ እየተገዛ ያለውን ይህን መሳሪያ የሚተኩስ የገዳዩ ቡድን ባለሙያዎች በትክክል አስተኳሽ ካላገኙና ቦታው ይሄ ነው ተብሎ በካሜራ ማየት ካልቻሉ በቀር መምታት አይችሉም ሲሉም የአሰራሩን አካሄድ በግልጽ አስቀምጠዋል። በዚህ መልኩ የአማራውን ህዝብ ለማስጨረስ በአካባቢው የተሰማሩ የገዳዩ ስርዓት ጆሮ ጠቢዎች መኖራቸውንም በግልጽ አስቀምጠዋል። ባለሙያዎቹ ምናልባትም ህዝባዊ ኃይሉም ሆነ ማህበረሰቡ ከድሮን ጥቃት ራሱን ለመከላከል የሚችልበትን መንገድ ለኢትዮ 360 በዝርዝር ባደረሱት መረጃ ላይ ጠቁመዋል። አሰቃቂ ሆነውን የድሮን ጥቃት ለመከላከል ከተቻለ የመጀመሪያው ስራ በህዝባዊ ኃይሉና በህብረተሰቡ ውስጥ ሆነው መረጃ የሚሰጡ አስተኳሽ ኦፒዎችን በተቻለ አቅም አድኖ መያዝ አደጋውን በከፍተኛ ሁኔታ ለማስቀረት ያስችላል ይላሉ። ድሮንን መጠቀም የስርዓቱ የመጨረሻው የፍርሃትና የተስፋ መቁረጥ ምልክት ነው ሲሉም በመረጃቸው ላይ ጠቁመዋል።